6 የሙዚቃ አልበሞችን ያበረከተልን ይፈላ ቡና ይፈላ ሻይ በሚለው ዘፈኑ በደንብ የሚታወቀው ድምፃዊ ጌታቸው ጋዲሳ እዚህ ሀገር ሙዚቀኛ ተቸግሮ ወድቆ ኖሮ ሲቀበርም ይለመንለታል። እንዲህ ከመሆን ይሻለኛል ብሎ ወደ ግብርናው መኮብለሉን ይነግራችኋል። በቀላሉ ወደ ሙዚቃው የሚመለስም አይመስልም። አብራችሁን ካመሻችሁ ይህንንም ትሰማላችሁ። ድምፃዊ ልበለው ወይስ ግብርና ባለሙያ አሁን ለመለየት አስቸጋሪ ነው። እሱ ግን ወደሚያዋጣኝ ብሎ ተጉዟል። ጌታቸው ጋዲሳ ሙዚቃ ለምኔ ብሎ ወደ ግብርናው ሄዷል። ስለ ሙዚቃ የሚለውንና ስለ አሁኑ ስራውም ያጫውተናል። ይፈላ ቡና ይፈላ ሻይ ተይነይ በሚለው ዜማው እናውቀዋለን። ለምን በዚሁ ሙዚቃው ወደ ፕሮግራሙ አንደረደርም? ይፈላ ቡና ይፈላ ሻይ 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 ይፈላ ቡና ይፈላ ሻይ። ጌታቸው ጋዲሳ ጠፍተብናል። አዎ ትንሽ ሌላ ስራ ላይ ስለነበርኩ ነው የጠፋሁት። አድማጮቻችን ንገራቸው። ከሙያ ውጪ ሌላ ሙያ ደርቤ ስለምሰራ ነው፣ ከሙዚቃ ውጪ ማለት ነው። እንግዲህ ፈላ ቡናና ሌሎችም ብዙ ዜማዎች አሉ የሚታወቁ። አሁን ከሙዚቃ ወጣህ ማለት ነው? ትክክለኛ የነነቴን ማገኝበት መንገድ ከተመቸኝ ብሰራ ጥሩ ነው የሚሆነው ብዬ አስባለሁ። የጀመርከው ነገር አለ ግን አሁን ሌላ ሙዚቃ ለማውጣት ማለት ስቱዲዮዎች ላይ ጓደኞቼ እንድገባ ያደርጉኛል። ጀምራለሁ። የጀመርኩትን ለመጨረስ ውስጥ ስገባ ፍላጎት ብዙ አይኖረኝም። ውስጤ ፍላጎት አይኖረውም። ሙዚቃው አካባቢ ላይ እኔ እንጃ ዝም ብዬ ሳይ ደስ ያላለ የሆነ ነገር ወይም በሙዚቃው ዓለም ውስጥ ያጋጠመ የሆነ ነገር ይኖር ይሆን? እኔ ሰርቼ እኮ ጥሩ ነገር የሚመጣ ቢሆን ደስተኛ ነኝ። ግን ስትመለከት ዛሬ ጊዜ ቴክኖሎጂ በጣም ረቋል። ከኛ አቅም ውጪ ነው የሆነው። ለምሳሌ በአንድ ሚሞሪ በአንድ ሞባይል ላይ ከ3000 ከ4000 ዘፈኖች በላይ መጫን የምንችልበት ቴክኖሎጂ ነው ያለው። ያ ደግሞ ትልቅ እንትን ይጠይቃል ማለት ለማስተካከል ትልቅ የሆነ አሰራር ሲስተም ይፈልጋል ብዬ አስባለሁ። እና እኔ ዋናው ምንድነው መጪው እግዚአብሔር ከፈቀደ ለሁሉም አርቲስት ብርሃን የሆነ ቢሆንላቸው ደስ ይለኛል፣ ከኔ ጭምር ማለት ነው። እኔ እንደውም ቀደምት ነኝ እኮ በኮፒራይት ዙሪያ ብዙ ተቃውሞ አርግ የነበርኩ ነኝ። በዛም ብዙ ጥላቻ ትርፍ ያለው ከአንዳንድ ግለሰቦች ላይ። ግን ምን ልል ፈልጌ መሰለ አሁን ላይ ግን ጊዜው ምናልባት አንድ ነገር ይፈጥራል የሚል እምነት አለኝ። ለምን ሙዚቃ እኮ ቀላል አይደለም። በውጭ ሀገር ሲሰራ ብዙ ከበሬታ አለው፣ ብዙ ዋጋ ተከፍሎ ይሰራል፣ ብዙ ለውጥም ለህይወታቸው ያመጣሉ። በውጭ ለምኖ የሚቀበር አንድ አርቲስት አይኖርም ብዬ ነው ማስበው። ኢትዮጵያ ውስጥ ሁላችን ሁሉ አርቲስት ለምኖ ሁሉ አርቲስት ተቸግሮ ወድቆ ምናምን በጣም በሚያሳዝን ህይወት ውስጥ ሆኖ ነው እና ይሄ ስሜት ይነካል። እውነቴን ነው። በዛ ላይ እንደገና ልጆቻቸውን እንኳን በተሻለ ትምህርት ቤት የማስተማር እድል፣ ቤተሰቦቻቸውን በተሻለ ነገር ማስቀመጥ፣ እኔም የተሻለ ኑሮ ኖር ያለው ለማለት ሳይሆን የታችም እንኳን ቦርድ በተወሰነ ደረጃ ግን ወደፊት ለውጥ ሊያመጣ የሚችል ነገሮችን እያስተካከልኩኝ ነው ብዬ ነው ማስበው። ምን ልጆች ነው ያለው? እኔ 2 ልጆች አለኝ። አዎ ድሮ ለማሳተም ራሱ ባለ ሀብቶች ባለ ሙዚቃ ቤቶች እነሱ ይገቡበት ነበር እንደዚህ በገንዘብ። አሁን ራሱ ድምጻዊው ራሱ እንዲወጣው ሆኗል። አዎ አሳትም ያለው እኮ እኔም ከአንድም 3 ጊዜ በራሴ ማለት ነው። ግን ዲስትሪቢዩሽን ላይ ስታይ ሊያከፋፍሉልህ በፊት የነበሩ እንትኖች ንግድ ላይ ያሉ ሰዎች ፈቃደኞች አይደሉም። ጥሩ ጨዋነት የተላበሰ የንግድ ስርዓት ህግ የለውም። ያ ህግ ስለሌለ ደግሞ ምን አለ መሰለ እኛ እንጎዳለን። እና ዋናው ነገር ምንድነው የተሻለ ነገር እስኪመጣ ድረስ መቼም አትተኛም። ሌላ ነገር እየሰራ መቆየት አለብን። የተሻለ ጊዜ በመጣ ጊዜማ ተፈልገህ እኮ ትሰራለህ። ይሄም አይቀር ነው። ብናልፍም ደግሞ ምንም ማለት አይደለም። ኮቱ በሌ አዴ ኮቱ በሌ ሲያዴ አዴ ኮቱ በሌ አዴ ኮቱ በሌ ሲያዴ አዴ ኮቱ በሌ
ስለዚህ መቼ እንደው እንጠብቅ የጀማመርካቸው ነገሮች ካሉ? እኔ እንደዚህ ብዬ ፕሮሚስ ለመግባት ይከብደኛል። አዎ ያን ስራ ላይ ትኩረት ስላደረግኩኝ ጊዜን ብዙ ወደዚህ ሙዚቃው ላይ ለማሳለፍ ትንሽ ይከብደኛል። ለምን ሙዚቃ ትንሽ ከበድ ይላል እኮ ማለት ሰፊ ጊዜ ልሰጠው ይገባል። ቁጭ ብለህ ማዳመጥ፣ ቁጭ ብለህ ነገሮችን ግጥም ዜማ ማስተካከል፣ እንደገና ደግሞ ስቱዲዮ ገብተህ መስራት ብዙ እንትን አለ፣ ውጣ ውረድ አለ። መቼም ትሰራለህ፣ ውጤት የምታገኝበት ላይ ስታገኝ እየረካ እየተደሰትክበት ነው የምትሄደው። ውጤት ስታጣ ደግሞ መለወጥ ነው። ከፍቶኛ አውቅና ረሳለሁ ሁሉን አብሬ ስዝናና ያበይ አንቺ ወጋ ዋቂ ተፈጥሮን እናድንቅ ተጫወቺ ሳቂ እንግዲህ ወደ ግብርናው ሄደሃል። ንብ ማንባት፣ ከብት ማደለብ፣ በተለይ ደግሞ በንብ ስራው ላይ በጣም እየገፋበት እንደሆነ ነው የነገርከኝ። አሁን ንብ ማር ወደ ውጭ የሚመላክ ነገር አለ? በውጭ ለመላክ በብዙ ቶን ነው የሚፈለገው። እኔ ብቻዬን አይደለም፣ ገና ብዙ ያልታየ ነገር አለው። ምንድን ልፈልግ መሰለህ? አንደኛ በውጭ ደረጃ ጥራት ያለው ማር ያስፈልጋል። ሁለተኛ ደረጃ ባለሙያ ያስፈልጋል። ሶስተኛ ደረጃ ደግሞ በመንግስትም ሆነ በአምራቹ በኩል ጥሩ የሆነ የቢዝነስ ቅርርብ ያስፈልጋል። ስለዚህ ከዛ በመነሳት ነው እንግዲህ እኔ ለሀገር ነው ማንተን ምለው። ወደፊት ግን በስፋት ብሰራው ደስ ይለኛል። ምን ያህል ስራዎች ነበሩ በፊት? 6 አልበሞች አሉኝ ማለት ከ1982 ጀምሮ የታተሙ ማለት ነው። ጠፍተህ ነው ከብዙ ጊዜ በኋላ ነው አሁን ያገኘውና እኔም ለሸገር አድማጮች በአዲስ አበባም በኢትዮጵያም በመላው ዓለም ላይ ያዳምጡናል በድረገጽ ጭምር ከስራዎችህ የምትጋብዛቸው የትኛው? እንግዲህ ከድሮ ቀደም ስራዎች ከሆኑት መካከል ያው አንተ የተመቸን መውጫ ላይ የምንጋብዘው እሱ ነው። አንዱን ወደድ ከመርካቶ አንዱን ወደድ ከፒያሳ የአይኗ ጥቅሻ አይነሳ ፎያ በሳ አንዱን ወደድ ከጎለሌ አንዱን ወደድ ከቦሌ አረዳዋ ይቺ ጮሌ ታምታታለች በውብዳሌ አይ ወንዳሌ አረዳዋ እያለ ይቀጥላል። እንግዲህ አንዱን ወደድ ከመርካቶ አንዱን ወደድ ከፒያሳ የአይኗ ጥቅሻ አይነሳ ያበሳ አንዱን ወደድ ከጉለሌ አንዱን ወደድ ከቦሌ አረዳዋ ይቺ ጮሌ ታምታታለች በውብዳሌ አይ ወዳሌ ወዳሌ አራዳዋ አትከሰስ አትወቀስ ሁሌ አዲስ ናት ላላወቃት አራዳ ተፋፉላ ናምራ ደምቃ ጥቅማታ ብትተዋት አራዳዋ ቀኑንማ ብጨነቃት ማንሳያት ምን ቢመኛት አራዳ ተወዳ መቾታ ጨዋታዋ ሌላ ንግግሯ ሌላ አራዳ ተወዳ